ፍቅረኛ ባል ምናምን ያላችሁ ሰዎች ማለት የቀናሁ እንዳይመስላችሁ ብቻ። ግን እኔ ተፋቀሩም አትፋቀሩም አይመለከተኝም። ስትፈልጉ ገደል ግቡ። ግን ቀንቻ አይደለም ነገር ግን በቲክቶክ እየመጣችሁ አትላላጡም። እኔ ፖስት ይደረጉና የምቀብጥብህ የምወለወልብህ አንዳች ነገር እንደው ይወልውልሽ ወልወል እንደው በዛው በይሟችሁ ሄዳችሁ ታወልወሉ ስትፈልጉ ለምን እንደዚህ ሙላሌ እንደዚህ ሶስት ያዞሩም? እኛ ምን አገባን? እንስራበታ ያው መስራት አቃተን። የእናንተ ፍቅር እያየሁ አንዳንዴ አፍቅር ይለኛል። ፈልጉ ገደል ግቡ ነው አልበዛ ተው እንከባበር ሰውኛው። ቆይ ሲጀመር የሚቃብጠበህ አንጨርጭርሽና ወለታ ልትንጨረጨሪ ነው እንዴ መጣሽው? እንደ ሹሮ እዚህ መጣሽ ታክ ምትዩ ላስታውሽሽ ምን ነበር አላማሽ? እወጣለሁ 2 አመት ጠንክሬ እሰራለሁ እንደ አዳሚ አልጃጃልም ከዛ ተመልሼ ቤቴን እሰራለሁ። አሁን የትኛውን ቤት ነው የገነባሽው? ይሄ የመጋኛ ፍቅር ምናምን የሚባለውን ቤት በየሶስት ቀኑ እንባ የሚወጣው ቤት ጎርፍ ይውሰድሽ። እንደው አንቺ ደግሞ አላችሁ እናትና አባቴ ድሃ ስለሆኑ ነው እንጂ ምናምን እንደ ማለት የእናትና አባታችሁ ድህነት እናንተ ላይ ምን ይሰራል? ተነሱና ስሩ እንጂ እንዴ እውነቴን እኮ ያም የሆነ ነገር ስትሉ ኧረ እኔ እናትና አባቴ ድሃ ስለሆኑ እንጂ ምን አገባችሁ ስለ እናትና ስለ አባት? እናትና አባታችሁማ እዚህ እስካሁን ባላችሁበት እድሜ ድረስ ኃላፊነታቸውን ተወጥተው አሳደጓችሁ። እስክታስብ አይምሮ ማሰላሰል እስኪጀምር ድረስ አደረሱ። ድሃም ሆኖ ሀብታም ይሆን። ከዚህ በኋላ ግን እናትና አባቴ ድሃ ስለሆኑ ነው እንጂ የነሱ ድህነት አንተ ላይ ምን ይሰራል? ወጥታችሁ ስራ። እውነቴን እኮ ነው። እናንተ አሁን ካልሰራችሁ ነገ ልጆቻችሁም እኮ እናትና አባቴ ሊሉ ነው። ስለዚህ እናንተ እንደምትሉት ልጆቻችሁ እንዲሉ ካልፈለጋችሁ መስራት ነው። እናትና አባቴ ያው ድሃ ስለሆነ ነው እንጂ ኧረ ዲያሎግ እኮ እነሱ ኃላፊነታቸው ነፍስ እስክታውቅ ማመዛዘን እስክትችል ድረስ ነው። ከዛ በኋላ እናትና አባቴ ምናምን ኃላፊነት አታጭበርብረው ወደ እነሱ የት ያምጡልህ? ውጣና ስራ እንዴ ባትደውሉልኝም እኮ እረዳችኋለሁ። እውነቴን ነው። ባትጽፉልኝም እኮ ችግር የለውም በጣም እረዳችኋለሁ። ነገር ግን እኔም ስረሳችሁ ተረዱኝ እባካችሁ። እናንተው ዝም ብላችሁ እናንተው ጸጥ ብላችሁ እናንተው ጠፍታችሁ ልክ ስትታው እንዴ ብሉ አትበሉ እባካችሁ። ሰው እንደተረዳችሁ ሁሉ እናንተም ሰው ሲታዋችሁ ተረዱ። ይተዋ እንኑር ተከባብረን እንኗኗር። እናንተ በመሄጃችሁ ሄዱ እኛም በመሄጃችን እንዴ አልበዛም? ደውልት ምንድነው ሰውኛው እንተሳሰብ እንጂ የእንስሳኛ እንዴ እንስሳኛ እኮ አሁን ጥሩ ነው። ነው ወገን ለወገን አይነካካየ ነው። ተው በቃ እኛ ተረዳናችሁ ወይም ተረዳቻችሁ አይደል? በቃ እልም ስትል ደግሞ ተረዷል እንዴ። የኔ ባል እንኳን ስቆ ሲቆጣም ሲማታም ያምራል። የኔ ወንድም እንኳን ስቆ ወገቤን ሲለኝም ያምራል። ኧረ በጣም ነው እንደሚያምረው። እና አናትሽን ሲልሽ ለምን ታብራለህ አላልሽም? እኔ በራሴ የምወዳቸው ሰዎች በጣም በህይወቴ የምወዳቸው ሰዎች ራሱ ይሄን ሲቆጡኝ የሆነ በአንድ ጊዜ የሆነ ጦጣ ነገር ነው የሚመስሉ፣ ዝንጀሮ ኤሌፋንት ነገር ነው የሚመስሉ። እውነቴን ነው። አትዋሹ። ለምን ትቀደዳላችሁ? ሲቆጣ የሚያምር ሰው የለም። እኔ እንኳን እንዴ ነው ባላችሁ ለማሞገስ በየቀኑ እንዲቆጣችሁ ከዛ አናታችሁ ሲላችሁ እየደበደበ ብለሽ ለማፍታት ነው። ይሄ ውሸት አያስፈልግም። ሰው ሲጀመር ሲቆጣ የሚያምር ሰው የለም። ፍቅሩ፣ ጨዋታው፣ ሳቁ ነው እንጂ እኔ የምወደው ሰው አይደለም። ዝም ብሎ የሚወደው ሰው ሲቆጣኝ በጣም ነው የሚያስጠላኝ። ነው የሚመስለኝ እንዴ ራሱ ሰይጣን የራሱ የሆነ ስራ ድርሻ አለው። አታምነኝም ማለት ነው። እንዴት አታምነኝም? እኔም በዚህ ልክ ነው ማለት የምጠረጥረኝ ማለት እንዴ? አዋላምንህም እንዴ? ለምን ትታመናላችሁ? ሰው አይደላችሁ እንዴ? እኔም በዚህ ልክ እንዴ? አው እንደውም እናንተ በዚህ ልክ ከምትሉት በላይ ነው የምጠረጥራችሁ። ሰው አይደለም። እኔ እኮ ራሳቸውን ቆልለው አታምነኝም ማለት ነው። ንገረኝ፣ አታምነኝም ማለት ነው። አላምናችሁም እንዴ? ሰው ይታመና እንዴ? ከመቼ ወዲህ ነው የታመነው? እኔ እኮ አንዳንዴ እንደው የምንጠቀማቸው አማርኛ ተለምደው ይሁን እንደው እኔ ከልባችን ይሁን አይገባኝ ብሎ ነው እንጂ እንደው በጣም ብዙ የሚታረሙ የተለምዶ አማርኛ ነው። ከመቼ ወዲህ ነው ሰው? እኔ እኮ እሺ እንደው አታረጉም፣ ግን ብትሳሳቱስ ኋላ ይሄ አታምነኝም ነው ትጠረጥረኛለህ ነው ምናምን የሚባለው ቃላት ያድናቸዋል እንዴ? አንዴ ብትሳሳቱ እውነቴን ነው። እኔ አላምናችሁ። የሆነ ነገር አድርጉ ወይም አታድርጉ ወይም አላረግም አልሰራም አላሰራም ስትባሉ አታምነኝም ነው አትበሉ። አዎ አትታመኑም። እንደው ሌላ ጦስ አትፈልጉ። ማን ይታመናንሽ? ማንም ሁን ማንም ከወላጅ እስከ ምናምን መጨረሻ ማንዘር ማንም አይታመንም። ስህተት ነው። ራሱ ሰይጣን የራሱ የሆነ ስራ ድርሻ አለው። የራሱን የሆነ ስራ የሚወጣበት ሲስተም አለው፣ ይጠቀማል።
24 ሰዓት ተዘፍዝፋችሁ እየዋላችሁ እንደ አሳማ በቀን እየበላችሁ እየዋላችሁ አታምነኝም እንዴ? እንዴት አምናችኋለሁ እንዴ? የዚህ ዓለም በር መውጫ በየት ነው? እኔ በቃ ልም ብዬ መውጣት እፈልጋለሁ። በደቡብ ይሁን በምስራቅ በምን በየት ነው ንገሩ ልትሉኝ ነው? አኖ በሌላ መውጫ ይሄማ እኮ ከባድ ነው። እውነቴን ነው። ይሄ እኮ ጅል ነው እንዴ? እኔ መመለሻም ያለው ነው የምፈልገው። ከዚህ ቻለም ብን ብዬ ሾልኬ የምወጣበት ያው ካለ ብቻ ይው ዋይለው ጸጥ ከሚያረጉ ነገሮች በስተቀር ፈልጉልኝ እንዴ? እኔ በቃ ግሚስቴን የሚጀመር ይፈልጋሉ እንዴ? ብቻ የኔ ግራ ጎን አጥንቴን ማጥየል ሄድ ሴት ልጅ አንድ ጸባይዋ የማትፈልገው ልጅ ሁላ እወድሻለሁ ወይ ታምሪያለሽ በጣም ቆንጆ ነሽ ምናምን እንዴላ ትፈልጋለች። እሷ እኮ በፍጹም አይደለም ልትፈልገው አታስበውም ጭምር አይምሮዋ ላይ አይመጣም። ነገር ግን በቃ ዝም ብላ እወድሻለሁ ታምሪያለሽ ውበትሽ መለል ሆኖ አፈቅረሻለሁ ምናምን እንድትነገር ትፈልጋለች። ለምን አትበለኝ? እሷን ደውለህ ጠይቃት። ግን ይፈልጋሉ በቃ እኔ እኮ ልጁን እኮ አይፈልጉትም። እኔን አሁን አትፈልግኝም ግን ቆንጆ ነሽ ደስ አለሽ አይደለሽም ጦጣ ፊት የምን አባትሽ ቆንጆ ነው። እኔን ካልፈለግሽ ምን ብዬ ቆንጆ ነሽ ልሻለሁ እንዴ? ድዳም አልበዛም እንዴ? እኔ አንቺን ውበት ሳሞግስ ወደ ኋላ የራሴን አየር ልዝጋ እንዴ? አታጭበርብሩ። የምትፈልጉኝ ከሆነ ላሞግሳችሁ ላግባችሁ፣ ካልሆነ ዝም ብሎ መሞገስ የለም እንዴ? እኔስ ውለታዬ እንዴ? ግን እውነቴን ነው። ዝም ብላ የማትፈልገው የሆነ ዝንጀሮ ፊት ጦጣ ፊት ሆኖ እንኳን እየመሰለ እየታያት ግን ወይ የኔ ውድ ታምሪያለሽ ውበትሽ ልዩ ነው ይማርካል። ከዓለም ቆንጆ ሁሉ አንቺን የሚመታካ የለም። ረዋከ ከአዲስ አበባ ራሱ ገብቶ ማቅሰው እኮ አሁን የዓለም ቆንጆ የሚለው በህልሜ አውሬ ሰው ምናምን ሲያሯሩጣኝ ግን እኔ ብቻ ነኝ የማላመልጠው። እውነቴን ነው። ወይ መሮጥ አይሆንልኝ ወይ መጮህ አይሆንልኝ። ደግሞ እኮ አንድ ቀን አይደለም ሁሉ ጊዜ በህልሜ የሚያሯሩጠኝ ነገር ከተገኘ አላመልጥም። የሚያስጮህ ነገርም ካለ አልጮህም እያልኩ ዝግ በቃ አልጮህም። ከዛ ልክ ንቀት ስልክ ነው ሞክረዋለሁ። ስነቃ ራሱ አላምን ብዬ ከዛ ወይ ብሎ ይወጣል። ስነቃ እጮሃለሁ። በህልሜ ግን አይሆንልኝም እያልኩ በቃ ሁሉ ጊዜ እንደታፈንኩኝ እንደተያዝኩኝ ነኝ። መጠርጠር እኮ ፈልጌ አልነበረም። እውነቴን ነው። ነገር ግን እኔ የጠረጠርኩት ነገር ሁሉ ይሳካል። እውን ነው የሚሆነው። እኔ ጠንቋይ ቀላቢ ሆኜ አይደለም፣ የቆሌ ዶሮ አራጅ ሆኜ አይደለም፣ እኔ ምንም አይደለሁም። ነገር ግን የሆነ ነገር ከጠረጠርኩ በቃ የጠረጠርኩት ነገር ልክ ነው፣ ይሳካል። እንደ ጠረጠርኩት ነው የሚሆነው። ለዛም ነው እንጂ እኔ እኮ ጠርጣሪ ሆኜ ምናምን ተጠራጣሪ ልብ ኑሮኝ አይደለም። በቃ የጠረጠርኩት ነገር ልክ ነው። ልክ ሲሆን ደግሞ ያሳስበኛል። እኔ ገና ከመጀመሪያው ጥርጣሬ ስጀምር ነው ያ ነገር ልክ እንደሆነ የማውቀው። ምክንያቱም በተደጋጋሚ የምጠረጠረው ነገር ይሆናል። ለዛ ነው እንጂ እኮ እኔ አስቤው አይደለም። ከሰፈር ልጅ ፍቅር መጀመር ምኑ መሰላችሁ የሚደብራል? ማታ እንድንገናኝ ምናምን ብለህ ቀጥረሃት ከዛ በፊት 4 ጊዜ ወይ 5 ጊዜ ታገኛታለህ። ዝም ብለው ውል ስትል በጣም ነው የሚያስጠላው። የሆነ ቀጠሮ ተቀጣጠር ስልክ ራሱ እስከምትገናኝ ስልክ ራሱ አለመደዋወል ደስ ይላል። በቃ ድንገት ዘው ስትል የሰፈር ልጅ ከሆነ ግን ማታ እንድንገናኝ ብለሃት ከዛ ውስጥ እስከ ማታ ባለው ሰዓት ወይ 4 ጊዜ ወይ 5 ጊዜ ስትወለወል ታገኛታለህ። ይሄ አይዘገንንም? አይደብርም? ዲፕሬሽን ነው የሚሆነው። ኧረ አይጣል ፍቅር አይጣል መውደድ። እኔ ግን የታባት ያውቀው ይደብር አይደብር ምን አባት ያውቀው እና ጃምቦ ሴት ልጅ የምታፈቅረውን ወንድ ልጅ ስታወራና የሚያፈቅራትን ወንድ ልጅ ስታወራ ያለው ልዩነት የምታፈቅረውን ስታወራ ሄሎ አባትዬ የኔ ፍቅር የኔ ፋፋጭ ንጉሴ የኔ ልቤ ምት ታውቃለህ? ይኑድ እኔ በዚህ ምድር ምን እንደሚያሳስበኝ ታውቃለህ? አንተን ያልታውቃል ሲጥ ነው የምለው የወንዶቹ በላይ ንጉሴ እንተኛ እምቢየው እንዳትወጣ እምቢየው እኔ ከወጣ እንዳትነግር እምቢ አያቀበጣ እሷ በሷ ልብ እኮ ቃብጣ ሙታለች። እምቢ እንዳትወጣ አንተም ዝም ብለህ ተኛ እኔም በዚህ ነው የምትለው እምቢየው የኔ የወንዶቹ በላይሽ ላይ ሆለታ ይስፈርብሽና እንዲህ ብላ ተቅለሸለሻል። አንዱ መናጢ እሷን ያፈቀረ ሲደውል ሄሎ የኔ ውድ ወዬ ደህና ነሽ? ደህና እንዴት ነሽልኝማ አለሁ። እንዴት ነህ? ጠፋህ? አረ ምንም አትፈልግኝም እንዴ? ማለት ከተመቸህ ትደውላለህ። እኔ እኮ አልተመቸህም ብዬ ነው። እሺ እኔ ውድ በቃ ችግር የለውም። ደግሞ በጣም ነው የምወድሽ። እሺ ማለት እሺ ነው የምትይኝ? አይ በቃ ችግር የለውም። አይ ደግሞ ጉፋኔም ይዞኛል መሰለኝ ራሴንም እያመመኝ ነው።
መዳሜም ዝም ብላ ስራ በቃ ችግር የለውም እንደዋወላለን ውዴ። እሺ ቻው በቃ ዲብ ወስዳ እኔ እኮ መከራችን እኛ ማፍቀር እኮ አጣን። እነሱ ሲያፈቅሩ የኔ ንጉስ አባትዬ የኔ ፋፋጭ የኔ ምናምን እኛ ስናፈቅር ጀኖሳይድ ይፈጸምብናል። እንዴ ተዋ አልበዛም እንዴ? የልባም ልጅ በ15 አመቷ አግብታ በ17 አመቷ ትወልዳለች። አንቺ በ27 አመትሽ ቁጥሬን ማን ሰጠ? ቁጥሬን ከየት አገኘሁት ያለሽ ገልቱ። ከየት የሚምጣ ቁጥሩ? ዋናው መደወሉ ነው። ሰይጣን ይስጠው፣ መጋኛ ይስጠው፣ ጓደኛ ይስጠው፣ ጠላቱ ነው ዝሮ ዝሮ የሚሰጠው። ያ7 አመት ጠላት አንድ ክፉ ጠላት ይኖረዋል፣ እሱ ነው የሰጠው። ግን ከየት የሚቀበል ዋናው መደወሉ ነው። አግቢ። ምን አይነት ግትር አላማ አለኝ እኔ አሁን አላገባ እና እኔ ላግባልሽ? ምን አይነት ሶራ በእናታችሁ